ኦኬ ሐሙስ ከቃል ጋር አወራሽ የላክሽልኝ ማለት ነው ያወራችሁት ከቃል ጋር ሐሙስ ከዛ አርብ ወደቀች እናት ደግሞ ያወራ አርብ ለታ ስልኩ አይሰራም ካለችኝ በኋላ ነጠላ አንጥፌ ለምኜ ልክልሻለሁ አንቺ የወደቀች ልጅ ምን ብለሽ ነው የምትልኪው እዚህ ስልክ ያለሽ አርብ ነው ቃል የወደቀችው መቼ ነው ጉልበቷ ያበጠው አርብ ለታ ሐሙስ ለታ ሐሙስ እንታዲያ እናት በምን አወቀች የሷን መውደቅ ሐሙስ እኮ ስለነገረቻት ነው ለእናትየው ቃልዬ አይወቃል ስለነገረቻት እኮ ነው ስለዚህ እናትየው መቼም ጠንቋይ አይቀልቡም በምን ታውቃለች ልጇ ካልነገረቻት መውደቋን ስለነገረችኝ እኔም ያቃችኝ ስለነበር ደውዬ እባክሽ ላኪልኝ አልኩኝ ስለዚህ አርብ ከሆነ ያለችሽ ቃል የወደቀችው ሐሙስ ከሆነ ልንቃሁ አቡዬ ስሚኝ በደንብ አድርገሽ እሺ ቃል አንሸራቷት ወደቀች የተባለችው ሐሙስ ለታ ነው ኦኬ በማግስቱ እራሷን ጥላለች አርብ ማለት ነው አርብ ለታ ስልኳን ስደውል ሳታነሳ ስትቀር ወደ እኔ ደወለችልኝ እኔ በዛ ሰዓት አውቄያለሁ ተነግሮናል አንቺ በዛ ሰዓት የወደቀች ልጅ ትልኪያለሽ ምንድነው የምታደርጊው ኦሬዲ ግን ህይወቷ አላለፈም ነበር ግን ኦሬዲ ጭንቅላቷ አይሰራም ከወገብ በታች ብቻ ነው የሚሰራው ሆስፒታል ምንድነው የሚደረገው በዛ ሰዓት አይዋ ምንድነው ምን ምላሽ ሰጠሻት ለእናትየው ምን ምላሽ ሰጠሻት ነጠላ አንጥፌ ለምኜ እዳሽን እከፍላለሁ ልጄ ላኪ ልስጥሽ ምላሽ ሰጠሻት አይዞሽ ለሱ ኑሪለት ምን ይወጣልኝ ተይው እሱ በሌ ነው ተነካል ብቻ እንዳይነሳሰሉ እያለባት አንድ ላይ ነው ያሳደግኳቸው እሱን ራሱ እሱ ራሱ ጭንቅላቱ ተነግቷል እማዬ ቢርበን ቢጠማን ይሻል ነበር ባሰጃት ይሻል ነበር አለቤ እነዚህ ሰማ እናግዛቸው እያሉ ነው ኮመንት ላይ አካውንት ነምበርሽን ልናገር እሺ አዎ በነፍስ ይማር እንኳን እንድንላት አካውንት ነምበሯን ያዙ በጣም ልጅን ያህል ማጣት ከባድ ነው እንደውም ያችን የመሰለች አበባ አስቢው ዘላ ሳትጠግብ ዋውን ተቀረች እኔ በጣም ነው የሚከብደው እኔ አላቅም የሁሉ ማዕበል ይውጠኛል ብዬ አደጋ ይደርስብኛል ብዬ አላስታውኩት እንደ ሰው ቀየራለሁ በሰው ከሄደችማ ነው ያልኩት እንጂ ፈጣሪ ራሱ ሊን ራሱ ቢወስደኝ ከሷ ቢያስቀድም ይሻል ነበር እዚህ ጋር በደንብ አይታይም አካውንት ነምበሩ እና የተሳሳተ አካውንት ነምበር እንዳልሰጣቸው አንዴ ደብተሩ ላይ በደንብ ስለማይታይ አጠገብሽ ያለው ሰው እንዲጽፍልኝ አድርጊ እዚህ ውስጥ እንዲጽፍልኝ ዋትሳፕ ላይ በትክክል ከቡኩ እያየ በትክክል እንዲጽፍልኝ ዋትሳፕ ላይ አድርጊልኝ እኔንም ታስከትለኝ እንደዚህ ይሻለኛል እሺ 1000 አካውንት ነምበር ያዙ
የሳራን የላከችልኝ ወይስ እሺ ምን ላድርግ? ወድቄ ጉልበቴ ሁላ አብጧል። ተያዝሮ ወድቄ ማለት ነው። እኔ በቃ ብርትሽ ምንደም ይሻላል። ሌሎቹ እነዚህ ሁለቱ ግን አልወረዱም። ቃልዬ ላይ ሪካ ላይ ለመፍረድ ጠፍቷላ። የእሷ እኮ ስልክ ላይ ያለው ወይስ በአጠቃላይ ጠፍቷል? የለም እየተጨነቀች ስታወራት ነበር። ከፈለግሽ ነገ ጓደኞቿ ኧረ በመቤቴችን የመሰለች ልጅ አተሽ። ኧረ በመቤቴ አትዋሺ። እኔ ቃልዬን አላስጨንቃትም። ቃልዬ ልጅ ነች። ኧረ በመቤቴ እኔ የምከተላት ይቺ ህፃን ልጅ ተከራከርሽ እኮ የለውም ማለት ምክንያቱም ለመሰልሽ አንዴ ልቅበራት ብዬ እንጂ እኔ የምከተላታለሁ። እሷን አጥቼ መኖር አልችልም። ሲቀጥል ማለት ነው እኔ አፈር እንኳን ላልብሳት ከሚወዳትም ከማይወዳትም ጋር ሆኜ አልቅሼ አፈር ላልብሳት ብዬ እንጂ ሪካ ብዙ ነገር እያለች እንደዛ 3 ወር 4 ወር ስትቀይሪ ብትልክልኝስ እዚሁ መታ ብትሞት ቆይሽ ወይ ከአንቺ ላይ እኔ እንዴት ብዬ ነው የምልክልሽ? እኔ እንዴት ነው የምልከው? እንዴት ብዬ አንዴ ይቅርታ ሳራ መጣለች። አንዴ ፍቅር ማስረጃ አላት። ሳራ ማስረጃ አላት እኮ ቮይስ ለሌላ ሰው እኔ ዘመዷ ስለሆንኩ እኔም ፈርታ ለሌላ ሰው እንደምታስጨንቃት ሪካ የተናገረችበት ቮይስ አለ ብለሻል። እባክሽን እሱን ቮይስ አሁን ላኪልኝ እና እዚህ ጋር ልክፈተው። ፍቅር ምክንያቱም ስልኩ ቢሮ እኔ አረቡን አናግሬዋለሁ የኤጀንሲውን ባለቤት። ለምንድን ነው ስልኩ አንተ ጋር የሆነው? የቃልዬ ስልክ ፖሊስ ጣቢያ ነበር መቀመጥ የነበረበት። ዋትሳፕ ላይ ልክልሻለሁኝ። አሁን ላኪልኝ። ይኸው በአይፓዴ ከፍተዋል፣ በደንብ ይሰማል ድምፅ። ላኪልኝ። ለጓደኛዋ የላከችላትን እልክልሻለሁ። አዎ ላኪልኝ እና አሁን ልክፈተው እና ለምንድን ነው ስልኩ የቃልዬ ስልክ እሷ በሰው እጅ ህይወቷ ይለፍ ራሷን ታጥፋ ሳይረጋገጥ ለምንድን ነው በአረብኛ ቮይሱን አሁን ከፍቼ ላሰማችሁ እችላለሁ የጠየቁት የኤጀንሲው ባለቤት ለምንድን ነው ስልኩ አንተ ጋር የሆነው? እናትየው ጠይቂልኝ ብለውኝ ነው። ለምን ሆነ ብዬ ስጠይቀው ፖሊሶች ናቸው የሰጡኝ አለ። ግን እሱ ጋር መሆን አይችልም። ፖሊስ ጋር ነበር መሆን የነበረበት። ሪካ እውነት ነው ፖሊሶች ናቸው የሰጡት? ሀቡዬ እኔ አላቅም። ትናገር ሪካ። ሀቡዬ እኔ አላቅም። ይሄን እኮ ሀቡዬ ነገር የለም። ገባኝ። እሺ እና የከፈልሽውን 50,000 ገንዘብሽን አውጥተሽ የከፈልሽውን ደላላ ማን ነው? እና ደረሰኝ ልትልኪልኝ ትችያለሽ? ቆይ አይቼ ልክልሻለሁ። ችግር የለውም። እሱን ችግር የለውም። ሀቡ አይ በፊትም ሪካና ቃልጌ ሲያወሩ ከኔ ጋር የምታወሪውን ደልቺ እላት ነበረ። ምክንያቱም ብለሽ ነው ያልሽኝ በቀደም ላይቭ ላይ። ምክንያቱም ሴትዮዋ እኔ እሱን ጥያቄ መጠየቅ እፈልጋለሁ። ይቅርታ ከኔ ነው ይሄ ከኔ ጭንቅላት ነው ከማንም አይደለም ይሄ ጥያቄ የመጣው። አንቺ ቃልዬን እኔና አንቺ የምናወራውን ቮይሶች ዋትሳፕ ላይ ደልች የምትያት ለእኔ ያልሽኝ እዚህ ላይቭ ላይ ሁሉም ባለበት ያልሽው ምንድን ነው? ደልች እላት ነበር። ምክንያቱም ልጥፋ ስትለኝ ድንገት ከጠፋሽ እንኳን ሰውየው ቤቴን ስለሚያውቀው ቤቴ ድረስ እንዳይመጣ፣ ስለዚህ ደልችው ሴትዮዋ እንዳትሰማው አልሻት ብለሻታል ብለሻል። ድምፁን እኔ እና አንቺ የምናወራው ደልቺ እዚህ ማንም እንዳለሽ እንዳታቅ 6 ወር ሲሞላሽ አስጠራሻለሁ ብያታለሁ። ትክክል። እሺ ስለዚህ ሴትዮዋ አረብ ናት። አረብኛ በምን ታውቃለች? እና ነው ያንቺና የእሷን ምክክር ሴትዮዋ ልትሰማ የምትችለው ማስተርጎም ትችላለች። ማስተርጎም ትችላለች። ጠፍቶብኝ ነው። እሺ ትክክል ማስተርጎም ትችላለች። የስ እዚህም ማለት ነው ኢትዮጵያ ሪፖርት ገባ የተነጋገሩትን ከኔ ጋር ያወራሽውን እንዳለ ደልችው ልንሸኛ ትሄድ ነው በሙሉ አለ። እሱም ያውቃል፣ ዘላለምም ያውቃል። አሁን ያውቃል። ደልቷል። እሱ ራሱ እሱንስ በደለት ለምን አስፈለገ? እሱስ ለምን በደለት አስፈለገ? ኤርፖርት ስትገቢ ቀጥታ ከቤይሩት የለም ከኢትዮጵያ። እሺ ንገረት ቀጥታ
አውሪ ዳስ እሺ ዳሳሽ ይልሽ ቀጥታ ለምን ይሄ ነገር ለምን ይሆናል ብዬም አልዞረልኝም። ግን ምን መሰለሽ ደግሞ ስትመጣ ጆርዳን አድራ ነው ደግሞ የመጣች። ጆርዳን ላይ ራሱ ብዙ ማለት ምግብ አታ እዛው ስትጉላላ ማለት የሞተችም ያን ቀን ነው ሲጀመር። እኔ ደግሞ ሁለቴ በረራ መሆኑን ባክ እንደዚህ የተሸፋፈነ መሆኑን ባክ አልክም ነበር ሲቀጥልም ማለት ነው። ከዚህ ስትሄድ በጉብኝት